ትጨማለቃላችሁ። እኔም እፎይ ነኝ። ከዛስ እፍ ብለሽ ጥፊ። የአባት አምላክ እፍ አድርጎ ያጥፋችሁ። የሰው ሃይማኖት አትንኪ፣ ሃይማኖትሽ እንዲከበር። ሙስሊምና ክርስቲያኑ ተከባብሮ ነው እኛ ይኖር ነው። በግድ ነገር ፍለጋ፣ በግድ መነካካት፣ በግድ እኛ ሙስሊምና ክርስቲያን ተከባብረን ነው የምንኖረው። በግድ ሄዳችሁ የሰው ሃይማኖት ነክታችሁ እኔም እፎይ ነኝ እፍ ይበልብሽ አባቴ አምላክ። ማስተማር ከፈለገ እሱ የኛን ሃይማኖት ያስተምር። ባይሆን ልዩነቱ የሙስሊምና የክርስቲያን ልዩነት ምንድን ነው? እኛ ልዩነታችን ይሄ ነው ይሄ ስለሆነ የሚል በብላት በብልጠት ያስተምር። ነቢዩ መሐመድን እየነካ የሚሰማ ጆሮ የሚሰጥ ሙስሊም ካለ በሳቅ እንዳልሞት የለም። አስፈራሳይ ነው። ከዛ በተረፈ እናንተ ሙስሊምን ወደ ሃይማኖት መሳብ እንኳን ከፈለግ በእንደዚህ መልኩ ነቢዩ መሐመድን ነክተ የሚያዳምጥ ሙስሊም ካገኘ በሳቅ ደግሞ ሞተው። እኔ ክብራችሁን ጠብቃችሁ ተቀመጡ። ሰው እንዲያከብራችሁ አትጃጃሉ። ሚዲያ ላይ አትጃጃሉ። እንደዚህ አይነት የሚባል ነገር የለም። ተከባብረን የኖር ነው። ተከባብረን ቁርአናቸው ጋር ምን ልትሰራ ትሄዳለህ? ሲጀመር የራስን ሃይማኖት አጥና፣ ራስን አስተምር። መችኛ ተማርን። መጀመሪያ አንድ ኦርቶዶክስ ጠርተህ ብትጠይቀው ጥቅስ የሚባል አንድ ወፍ ጥቅስ ዮሐንስ ወንጌል ምን ይላል ብትለይ ወፍ አላቅም። ወፍ ሃይማኖቴን እወዳለሁ የስ የሚነካብኝ አልወድም የስ መጽሐፍ ቅዱስ ጥሪ ብትለኝ አንድ ወርድ አላቅም። እኔ ራሱ ዘምሬ አውቃለሁ፣ ተሰልፌ አውቃለሁ። በሃይማኖቴ አልደራደርም። ወፍ ጥቅስ ማቀው የለም። እስቲ እኛን ያስተምሩና ጥቅስ እንድናቅ ሌሎችን ለመርታት እንድናስረዳ ሃይማኖት እንትን ጊዜ ሰጥተው ህሮባር በዚህ ሰዓት ከዚህ ሰዓት ጀምሮ መጽሐፍ ቅዱስ ትምህርት እናስተምራለን። ይሄ ነው። ማርያም እንዴት እንደምታማልድ አንድ ኦርቶዶክስ አስረዳ ብትለው ወፍ የለም። እሱን ያስረዱን፣ ልዩነቱን ያስረዱን። ሙስሊም ስታገኝ ለምሳሌ አንድ ሙስሊም ይመጣና ከኛ ሃይማኖት ውጪ ጀነት የሚገባ የለም ይልሃል። እሱ ሲመጣ ኖ የኛ ሃይማኖት እኮ ይሄ ነው፣ የአንተ ሃይማኖት ይሄ ነው፣ እኛ ጋር ይሄ ነው ብለ ለማስረዳት እሱን እውቀት መታ አስጨብጡ። ያንን የሰው ሃይማኖት እየሄድክ እየነካ ከዛ ሊገሉኝ ነው። እና ነቢዩ መሐመድን ከነካባቸው ታሾፋለ እንዴ? ማነው ይሄ ቦርጫም እዮዳብም ዮኒ ማኛም አሜሪካን ሆነው ተረፉ እንጂ ሙስሊሞች ቢያገኟቸው 4 ቦታ ሆዳቸውን ቀደው ነው የሚያወጧቸው፣ አንጀታቸውን አውጥተው የሚጥሏቸው። በሃይማኖት አልደራደርም። እኔም ደሴም ቲንግ ነው የማደርገው። አሁን ኤደን የምትባል ስባት እቺ እስራኤል ሀገር ያለችው በህይወት ባገኛት በስማን ብዬ ነው ማርዳት። እኔ ራሴ እመብርሃን ምስክሬ ነው፣ አርዳት አለሁ በስማን ብዬ። እንደዚህ በስመ አብ ወልድ መንፈስ ቅዱስ ብዬ አንገቷ እንደ በግ ነው ምሾልታት። የእግዚአብሔር ትዕግስተኛ መሆኑን እግዚአብሔር መልካም መሆኑ የሚታወቀው እሷ በህይወት ማደሯ ነው። እግዚአብሔርን ሳትፈራ ሶሻል ሚዲያ ላይ ወጥታ በኤፍ ወርድ የተሳደበች እመብርሃንን የተሳደበች መስቀላችንን ያንቋሸሸች ሴት ተኝታ በሰላም መንቃቷ እግዚአብሔር ምን ያህል ትዕግስተኛ መሆኗን ነው የሚያሳየው። ስለዚህ ልትከበር ከፈለግ የሰው ሃይማኖት አትንካ፣ የሰው ሃይማኖት እንዳትነኩ። እፎይ እፍ ብለሽ ጥፊ በእናትሽ። እንቡሽ ገለባ አይሻልሽም? እፎይን የማውቀው እፍ የሚል ነገር ነው። እዛ እኔ አልሰማችሁም ወደዛ። እኔ ሰው ሃይማኖት ሲነካሉ ድም ሃይማኖቴን እፎይ ብለሽ ጥፊ፣ እፍ ብለሽ ጥፊ ነው የምልሽ። እፎይ ማለት እንቡሽ ገለባ እፍ ብሎ የሚጠፋ ነገር ነው።